ነው አልገባኝም እንዴ ታዲያ ሙዚቃው ጠፋብኝ አልኩ እንጂ ለቅቄዋለሁ አልኩ እንዴ ምን የኔ ሙዚቃ እንዴ እኮ የኔ ሙዚቃ በዩቲዩብ ተለቋል እያልከኝ ነው እንዴ ምን ማን ይደውል ማን ይደውል ምንድነው ያለው መድብል ምንድነው ማን ይደውለው ምንድነው የት ነበርሽ መሽቷል ማንንም መረበሽ አልፈልግም ግን አንድ ነገር ማወቅ ያለብሽ በአንቺ ዙሪያ ሁሉ እኔ ያለው ገባሻል ቁልፉን አምጪ አሁንም እንደበፊቱ ልትቆልፍብኝ ነው እቺ ምንም አይነት ይመጣ እንዳትልሽ ቆንተ ያለ ግን እንዴት ቤት ሰላም አላገኝም ማለት ነው አንድ ቀን እንታገሳት ፕሊዝ ሰማኛለህ አንድ ደቂቃ ልታገሳትም አንድ ሰከንድ ልታገሳትም እንዴ ነገ ተመስክርልን ቢያንስ ጀመር ከልቧ እስካልተጸጸተች ድረስ ልትመሰክር አትችልም ብሩክ ለምንድን ነው የማይገባ ይሄን ነገር ያደረገችው ሲጀመር ከዝና ጋር እየሰራች ልትመሰክር አትችልም ከልቧ ልትመሰክርልን አትችልም እዛው ሰማያዊ ሄዳ ተመስክር ተረጋጋ መድብል ጋሺ አንተ ነህ እንዴ ይቅርታ ለምን ነው ይቅርታ ስለደነገጥኩ አንቺ እኮ ከደነገጥሽ እኮ በጣም ቆይተሻል ማለት ጋርዳሽ ነው እንጂ ትዳር ሊሆን እኮ በሌላ አይነት ይችላል አያሳስብሽ እሱ ላይ ደግሞ ምንም አይነት ለውጥ አያመጣም ግን አንድ ነገር የገባኝ ነገር ቢኖር አንቺና ማለት በፍጹም አትገናኙ ማለት ልትይ ነው እንዴ ኖ እንደዛ ማለት አይደለም ያው አንቺ በጣም ቆንጆ ነሽ ባለሙያ ነሽ ጸባይ ያለሽ እና እኔ እሱ ለማለት ፈልጌ ነው እና ማለት ከመሰከረሽ በኋላ ደግሞ ከዚህ ቤት ቶሎሽ የምትወጣው አውቃሽ ማለት መውጣት አለባት ከእሷ ጋር የምንስማማ ይመስለኛል ሁሉም ነገር ይገባኛል ቅድስት ፖሊሱ እኮ ለምስክርነት ተጠቅማቸዋለች በብላት ያዟት ስላለኝ ነው እና ከመሰከረሽ በኋላ ለአንድ ሰዓት እዚህ ቤት አላስቆያትም እሺ ከዛስ እንዴ ከዛ ተብሎ ይጠይቃል እንዴ እሱን ማምታዩ ነገር አንዴ መድብልና ምሳሌ ከተሚቆዩ እንዴ መድብል ሰሞኑን አልናገርም አልካከር እንዳለ ታውቃለህ አይደል የወንድሜን ባህሪ መሰጠውት ነው እና ግን አንቺ እንዴት ነስተር ዋናው ደህና ነሽ ጋሺ ሽማግሌዎቹ መጡ እንዴ መጡ አይ ላካቸው እንዴ መድብል ለብዙ ጊዜ ሲጠብቀው የነበረው የሙዚቃ ክሊፑ ተሰረቀበት በጣም ያሳዝናል ሊያወጣው የነበረው አልበም እንደተሰረቀበት ሲሰማ እጅጉን ልቡን ተሰበረ ምክንያቱም የሁሉም ሰው ጉጉት የነበረው እስካሁን ሲለፋለት ለዘመናት ሲታገለት ሲለፋለት የነበረው ስራ ነው የተዘረፈው ይሄ ደግሞ የሆነው በማህሌት ምክንያት ነው ማህሌት እድሜ ለመድብል ገንዘብ አገኘሁ የገንዘብ ችግር የለብኝም ካሁን በኋላ ስትል አይተናል መድብል ያስቀመጠበትን ቦታ እዛው ቤት ውስጥ ስለምትውል አፈላልጋ ስራውን አሳልፋ ለሌላ ሰው በመሸጥ በዩቲዩብ ላይ እንዲጫን አድርጋበታለች ይህን ሲሰማ ራሱን መቆጣጠር አቅቶት ነበር ነገር ግን ደስ የሚለው ነገር በመጨረሻም ማን እንደሆነ ከዚህ ነገር ሁሉ ጀርባ ያለው ማን እንደሰረቀበት አውቋል ማለት ነው ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንኳን በሰላም መጣችሁ እያልኩኝ ዛሬ እንግዲህ
ምሳሌ ድራማን ይዤ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ቪዲዮውን ላይክ በማድረግ ጀምሩት። እስካሁን ማብራችሁን ስለምትከታተሉኝ አመሰግናለሁ። በዛሬው ክፍል እንግዲህ ደስ የሚል ነገርም አይተናል። በጣም የሚያስጠላ የሚያስደነግጥም ነገር አይተናል ማለት ነው። ደስ የሚለው ነገር ምንድን ነው? ብሩክና ቅድስት አብረው በመሆናቸው በጣም አስደሳች ነገር ነው። የሁላችንም ጉጉት እና ስንጠብቀው የነበረው ብሩክና ቅድስት አብረው መሆን አለባቸው። በቃ ባልና ሚስቶች መሆን አለባቸው፣ መጋባት አለባቸው፣ ፍቅራቸውን ይፋ ማድረግ አለባቸው እያለን የብዙ ሰው አስተያየት ነበር እና ዛሬ ደግሞ እንግዲህ ብሩክ ለቅድስት ፍቅሩን ሲገልጽላትና እሷም በጣም ደስ ብሏት በስስት ስታየው እንደነበረ እንዲሁም ደግሞ ማህሌትና እሷ በምንም ነገር እንደማይገናኙና ቅድስት በጣም የተለየች ሴት እንደሆነች ልዩ ፍጥረት እንደሆነች ከመልክ መልክ ከጸባይም ጸባይ ሁሉን ነገር ያደላት ሴት እንደሆነች ነግሯታል። እንዲሁም ደግሞ በዚህም አልበቃም ጥሩ የፍቅር ጊዜ ማሳለፍ ፈልጎ ቢነግራትም እሷ ግን እስካሁን ድረስ እያንገራገረች ትገኛለች። እውነት ነው። ቅድስትን እኔ እገድፋታለሁ። ሴት ልጅ እንደዛ ነው መሆን ያለባት ማለት ነው። ክብሯን ከጠበቀች የውስጧን ፍቅር በውስጧ እያዝ አድርጋ የሚፈልጋት ሰው ፍላጎቱ ከሱ ሲመጣ እየጠበቀች ክብሯን በራሷ ማስከበር አለባት እና ቅድስት እያደረገች ያለችው ነገር ትክክል ነው። ግን ደግሞ እንደኔ ባይዘገዩ ባይኔ ቶሎ ሽማግሌው ተልኮ ሚስቱ ሊያረጋት ይገባል። ምክንያቱም አሁን ላይ ማህሌት እዛ ቤት እስካለ ድረስ ጥሩ ነገር አይፈጠርም። አሁንም ብሩክ በሰራውን ስህተት እንዲሁም ደግሞ መድብልም ስለተዘናጋ እንግዲህ ለዘመናት የለፋበትን የሙዚቃ ስራ እንዲሰረቅ አድርገዋለች። እንዲሁም ደግሞ ድካሙ ባዶ እንዲሆን አድርገዋለች ማለት ነው። ጠፋ በተባለ ሰዓት በድጋሚ እሰራዋለሁ ብሎ አምኖ ነበር። ነገር ግን በድጋሚ ሌላ ተስፋ እንዳይኖረው አድርጋ ለብዙ ጊዜ የለፋበትን ልፋት አሳልፋ ለሌላ ሰው ሽጣው ነበረ እና ስትመጣ የት ነው የቆየሽው? የት ነበርሽ? እያለ ስጠይቃት እንዳያችሁ ስትርበተበት ነበረ። አንዴ ኤፍራታ ጋር ነበርኩ ትላለች፣ አንድ ጊዜ ደግሞ ዝና ጋር ነበር ይቅርታ ክስ የመሰረታችሁትን ነገር ደርሶበታል፣ እንዲሁም ፖሊሱንም ማን እንደሆነ ደርሶበታል እያለች ልታስተባብል ሞክራ ነበር። ግን በፍጹም መድብል አላመናትም ነበረ እና ይህን ነገር ያደረግሽው አንቺ ከሆንሽ አለቅሽም፣ አንቺ ባለሽበትን ያለው በዙሪያሽ እኔ እንዳለው አትርሺ፣ እያንዳንዱን የምታደርጉን ነገር እደርስበታለሁ ብሎ ዝቶባት ነበረ። እንደፈራውም ግን እውነቱን አግኝቶታል። እንግዲህ ከአሁን በኋላ ምንም የገንዘብ ችግር እንደሌለባት ለኤፍራታ ደውላ ስትነግራት ነበር። ለአንድ ለሁለት ቀን መጥቻ አንቺ ጋር ማረፍ እፈልጋለሁ ስትላት፣ ኤፍራታ ደግሞ በፍጹም ሊሆን አይችልም፣ ወደዚህ እንዳትመጪ እኔ አግብቻለሁም ስትላት ሰናብታታለች። ማለት እንግዲህ ያው ከነገሮቹ እስከሚረጋጉ ድረስ ገለል ማለት ፈልጋ ነበር። ግን ያልጠበቀችው ነገር ደግሞ ተፈጥሯል። መድብል የትም ሆኖ የትም አጣርቶ እሷ እንደሆነች ደርሶበታል ማለት ነው እና እንግዲህ መድብል ማህሌትን ካልገደልኩ ሞቼ እገኛለሁ እያለም ሲጋበዝ ነበረ። እንዳጋጣሚ ሽጉጥ ይዞ ከብሩኬ ጋር ሲታገሉ፣ ብሩክ ተረጋጋ፣ አሁን እንደዚህ ማድረግ አትችልም፣ አንድ ቀን የቀራት እንታገሳትና ከመሰከረች በኋላ ከዚህ ቤት እናስወጣታለን፣ ከዛ በኋላ እንደፈለግ ታደርጋታለህ እያለ ሊያረጋጋው ሞክሮ ነበር። መድብል ግን በፍጹም ይችን ውሻ መቼም ቢሆን አላምናትም፣ ከሃዲ ናት፣ ጭራሽ በዝናም ላይ ልትመሰክር አትችልም። ይህን ነገር ያደረገችው ከዝና ጋር ተነጋግራ ነው፣ ከሱ ጋር ነው ይህን ያደረገችው። አሁን እሷን ዋጋዋን ልስጣትና ቀጣይ ደግሞ ስራዬ ከዝና ጋር ይሆናል፣ አሁን ከመንገዴ ዞር በልልኝ አለቃትም እያለ እንግዲህ ሩጦ ወደ ማሌት ጋር ሲሄድ አይተናል ማለት ነው። ማሌት ግን ምን ያክል ብደፈር ነው የመድብልን ስራ አሳልፋ ሌላ ሰው ልሰጥበት የቻለችው? እንግዲህ ለጊዜው ማረፊያም ቢሆን እነሱ ናቸው የሰጧት። ዝናማ አውልቆ ጥሏታል። ለእኔም ማሰሪ ከሆነ የራስሽ ጉዳይ ብሎ አባሯታል። ነገር ግን አሁንም በጣም ራስ ወዳድ ከስተቷ የማትማር መቼም ቢሆን ህይወት ሊያስተምራት የማይችል በጣም ሲበዛ ራስ ወዳድ የሆነ ሴት ማህሌት ናት። ነገር ግን
መድብል የእጇን ይሰጣታል፣ አይለቃትም። በአሁኑ ጭራሽ አይለቃትም። ምክንያቱም የዘመናት ህልሙን አጨልማበታለች። ሲለፋበት የኖረውን ድካሙን ላቡን አክስረዋለች እና በጭራሽ አሁን ሊተዋት አይችልም፣ በፍጹም ማለት ነው። ዝና ደግሞ እንግዲህ ጠበቃውን ምን ስታደርግ ነው የተከሰስከው? በምን ጉዳይ ነው የተከሰስከው? እያለ አናዞት ነበረ። ጠበቃውም ደግሞ ነገሩን ሊሸመጥጥ ሞክሮ ነበር። ያው እኔ ስራችሁን አልሰራላችሁም ስላልኳቸው በማይሆን ነገር ክስ አቀረቡብኝ፣ እኔን በጉልበት ሊያሰሩ ይፈልገው ነው ብሎ አሳምኖታል። ግን አሁን ዝና እዛ የምትሰራውን እጥፍ እሰጠዋለሁ፣ ሉላ ያለችበትን ቦታ አምጣልኝ፣ ሉላን ካመጣልኝ አንተ ከምትሰራው እጥፍ እከፍልሃለሁ ብሎ ነግሮታል። እንግዲህ ጠበቃው ከነዛ ምስኪኖች አምልጦ የማይሆን ሰው ላይ እንደወደቀ ገብቶታል። ምንም አማራጭ የለውም ከመስማማት ውጭ ማለት ነው። ሉላን አሳልፎ ሊሰጣት ለዝና ተስማምቷል። በገንዘብ ተደራድሮባታል ማለት ነው። ሞገስና ሉላ ደግሞ እዛ እየተጨናነቁ ነው። አንደኛ የገንዘብ እጥረት አጋጥሟቸዋል፣ ሁለተኛ ደግሞ አሁን የቤት ኪራይ ካልከፈላችሁ እየተባሉ ተጨናንቀዋል። ያሉበት ሁኔታ በጣም ያሳዝናል። ሉላና ሞገስ ከዚህ በኋላ ይበቃቸዋል። ስቃዩ በዛባቸው፣ ደስተኛ ህይወት ያስፈልጋቸዋል ባይነኝ። እናንተስ ምን ትላላችሁ? ሀሳባችሁን ኮሜንት ላይ ያስቀምጡልኝ። እንዲሁም ቅድስትና ብሩክ ማፋጠን አለባቸው፣ ቶሎ ወደ ትዳር መግባት አለባቸው። ማህሌት ደግሞ ከዛ ቤት መውጣት አለባት። ጭራሽ በዝና ላይ አትመሰክርበትም። ምክንያቱም አሁን በብሩኬ ላይ ተስፋ ቆርጣለች፣ እንደማታገኘው ስለምታውቅ ነገዙ ያማለይህም እንደሚያስወጧት ስለምታውቅ ያው ዞሮ ዞሮ መውደቂያዋ ያው ዝና ስለሆነ በጭራሽ ትመሰክርበታለች ብዬ አላስብም። እናንተስ ምን ይሰማችኋል? የእውነት ማህሌት በዝና ላይ የምትመሰክር ይመስላችኋል? ሀሳባችሁን ጻፉልኝ እና ያው ቅድስት እንዲሁም ምሳሌ በመድብል ምክንያት እንዲሁም ብሩክ በጣም አዝነዋል። የተፈጠረው ነገር አሳዝኗቸዋል፣ ተናደዋል። መድብል በጣም ነው አንገቱን የደፋው፣ ተናዷል፣ ተበሳጭቷል። ለብዙ ጊዜ ተስፋ ነበረ፣ እውነት ለመናገር ብዙ አልሞ ብዙ ደክሞ ነበር። ነገር ግን ማህሌት ህልሙን ሁሉ ገደል ከታበታለች። በጣም ያሳዝናል። ምን አይነት ጨካኝ ናት! በጣም ታስጠላ ሴት ናት። እንግዲህ ቀጣዩን አብረን የምናይ ይሆናል። ውድ ቤተሰቦች የቻናሌን ሰብስክራይብ አድርጉት። ሰብስክራይብ እየተደረገ አይደለም፣ ላይክ አድርጉ፣ እንዲሁም ሻር በማድረግ አበረታቱኝ ማለት ነው። በድጋሚ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። አመሰግናለሁ።